አፎምያ እያዘነችና እያለቀሰች እንዲህ አለች። ጌታዬ ሆይ የምነግርህ ነገር ስላለኝ በጥሞና ስማኝ። ይኸውም ሴት ባሏ በሞተ ጊዜ ቤተ ፈት ጋለሞታ ሴተኛ ዳሪ እንደምትሆን የዕለት ምግቧን ለማግኘት ልዩ ልዩ አይነት ፈተና እንደሚደርስባት በአንተ ታውቃለህ። እንግዲህ አንተ ከዚህ ዓለም በሞት ተለይተህ ብቻዬን ለምትቀርበት ጊዜ ከሐዘኔ የሚያረጋጋኝ አባት፣ እናት ወይም ተስፋ የሚሆነኝ የሚያጽናናኝ ልጅ የለኝም። ስለዚህ አሁን አንተ በሕይወት ሳለህ በመዓልትና በሌሊት ከሰይጣን ጠብ እንዲያድነኝ የስዕል ቤት አስቀምጬ የማጸንበት ዘንድ የመላእክት ሁሉ አለቃ የሚሆን የቅዱስ ሚካኤልን ስዕል እንጨት ታስቀርጽልኝ ዘንድ እጠይቅሃለሁ አለችው። አስተራኒቆስም ወደ እንጨት ቤት ወደ ጠራቢም መልእክተኛ ልኮ ከወይራ እንጨት ወይም ዕፀ ዘይት የመላእክት አለቃ በሚሆን በቅዱስ ሚካኤል ስም አምሳል ስዕል ቅረጽልኝ አለው። እንዲህም ብላቴናው የብርና የወርቅ አንጥረኛ ጥሩልኝ ብሎ አንጥረኛውን ከመጣ በኋላ የቅዱስ ሚካኤል አምሳል የወርቅና የብር የተሠራ ስዕል ሰርቶ ለአስተራኒቆስ ሰጠው። እሱም ለሚስቱ አፎምያ ሰጣት። በስዕል ቤቷ ሰቅላ በክብር አስቀመጠችው። እንደተባለው ባሏ ሞቶ ነፍሱ ወደ ሰማይ ካረገች በኋላ ከእግዚአብሔር ዓለም ተግባር በመራቅ በፍጹም ልቦናዋ የእግዚአብሔርን ተገዢ ሆነች። በመዓልትና በሌሊትም በቅዱስ ሚካኤል ስዕል ፊት እየሰገደች የመላእክት ሁሉ አለቃ ቅዱስ ሚካኤል ሆይ ጠብቀኝ፣ ለሁልጊዜም ከእኔ አትለይ፣ ይቅር በለኝ እያለች ትለምን ነበር። በጎ ሥራዋንም ከዕለት ወደ ዕለት ከፍ እያለ ሄደና ለነዳያን ለችግረኞች ምጽዋት መስጠትም የየዕለቱ ሥራዋ አደረገች። ይህን በጎ ሥራዋን በተመለከተ ጊዜ ሰይጣን በምቀኝነት ተነሳሳባት። በብዙ ብስጭትና ደም ፍላጎት በሴት ባልቴኖችና በሕፃናት እየተመሰሉ ብዙ ሰራዊት ሰይጣናት ታጅቡ ወደ እሷ መጥተው በቤቷ አጥር ደጃፍ ተቀመጡ።